እንግዲህ እኔ ወታደር ልጅ ስለሆንኩ ነው መሰለኝ ጀስት ለምጄዋለሁ። አያስለቅሰኝም ያኮራኛል እንጂ ይሄ ይቅርታ ይሁን። በትክክል የወታደር ልጅ ነኝ። በልጅነቴ የማየው ነገር ሁሉ ወታደራዊ ነገር ነው። ሀገር የሚል ዘፈን ትሰሚያለሽ እያንዳንዱ ወታደር ቤት። እኛ ቤት የፍቅር ዘፈን ሲከፈት አላስታውስም። እውነቴን ነው። ሀገር የሚል ኢትዮጵያ የሚል በቃ ልምላሜ፣ ጀግንነት፣ መስዋዕትነት ምናምን የሚል ከቤት ስትጀምሪ እኔ ወታደር ልጅ ነኝ። የወታደር ልጅ መሆኔ ያ ብቻ ደግሞ አይደለም። አባቴ በጦር ግንባር ነው ለሀገራችን ሉዓላዊ ክብር መረጋገጥ በጀግንነት የተሰዋው። ይሄንን አባቴኔ በመልክ አላቀውም፣ አላስታውሰው። ህፃን ሆኜ ነው አባቴ በኢትዮ ሶማሊያ ጦርነት የሞተው። ጀግና እናት ነች ያሳደገችኝ። በጣም የሚገርምሽ ሲቪል ሆና ወታደር ምትያት አይነት እናት ስለ አባታችን ጀግንነት እየነገረች አባትሽ ምንድነው ብትኛውን በፎቶ የማየው ነገር አለ። ፍሬም አለን። በፍሬም ፎቶ ተቀምጦ ሳይሆን ልጅ ሆኜ ምን መሰለ ማስበው ይሁን ያባቴ ቤቱ እሱ ነበር የሚመስለው። ፍሬሙ ቤቱ ለምን እንዲያሰብሻትኝ ቀይ ትልቅ ሳጥን አለ ቤታችን ውስጥና ያ ሳጥን ሲከፈት ያባቴ ቀበቶ፣ ኮዳ፣ መለዮ ምናምን ታያለሽና ምን ብዬ መሰለሽ ማስበው በልጅነት አምሮ ማለት ነው ያባቴ ቤቱ ፍሬሙ ነው የሚመስለኝ ብዬሻለሁ። ልክኛ ስንተኛለት እሱ እነዛ ኮዳውን አርጎ መለዮውን አርጎ ስራ የሚሄድ እኛ ከመነሳታችን በፊት ያን ነገር ቶሎ አስቀምጦ ፍሬም ውስጥ የሚመለስ ይሄንን በኩራት ነው የማስበው ሳስበው የኖርኩት። እንግዲህ እኔ ወታደር ልጅ ስለሆንኩ ነው መሰለኝ ጀስት ለምጄዋለሁ። አያስለቅሰኝም ያኮራኛል እንጂ ይሄ ዮኒ ለውትድርና በጣም ቅርብ የሆነ ስሜት አለው። ከዛ ጋር የተያዙ እንግዶች እንኳን ስናመጣ እዚህ በተለየ ስሜት ነው የሚያናግራቸውና አሁን አባትሽን በልጅነት አይምሮሽ የገለጽሽበት መንገድ ይመስለኛል ስሜቱን እንደዚህ ሁሉ ጊዜ የምለው ነገር ነውና ይቅርታ ዮኒ።